የኔ ፍቅር የት እየሄድሽ ነው? ሚስተር ሰን እኔ እዚህ ቤት መቆየት አልፈልግም። ቤትን ቀይር ብዬም አልሰማኝም። እኔ ደግሞ አንተ መጠበቅ አልፈልግም። እኮ ቤታችን ነው። ምን ሆነብሽ? ሌላ ቤት ነው የምፈልገው። ሌላኛው ቤትም እኮ እንደዚህ ቤት ነው። አንድም ቤት የሚያስብለው በውስጡ የሚኖሩበት ሰዎች ናቸው። ሰው የማይኖርበት ቤት ጣራና ግድግዳ ብቻ ነው የሚባለው። እኔን ለማስቀናት ከሆነ አትልፋ። እኔ ከዚህ በላይ ነው የሚገባኝ። ኦኬ መሄድ ከፈለግሽ መሄድ ትችያለሽ፣ ግን ዝም ብለሽ አይደለም የምትሄጂው። የአባትሽን ጉልበት ስሜን ያመጣሁሽ እንጂ መንገድ ላይ አይደለም ያገኘሁሽ። ሁለተኛ አንድም ቤት አሪፍ የሚያደርገው ወይም የተሻለ የሚያደርገው በውስጡ የሚኖሩበት ሰዎች ኢነርጂ ነው እንጂ ከለሩ ስላማረ ቤቱ ሰፊ ስለሆነ ዲዛይኑ ስለሚያምር አይደለም። አልገባኝም። አንቺ ጥሩ ስላልሆንሽ ነው እያልከኝ ነው? የሰው ልጅ ያለ እስትንፋስ እንደማይኖረው ሁሉ ቤት ውስጥም የሚኖርበት ሰው ከሌለ ቤቱ የሸረሪት ድር ማደሪያ ብቻ ነው የሚሆነው። ሰን ውዴ፣ እኔ እንዳልሄድ የምታደርገውን ጥረት ወድጀዋለሁ፣ ግን ቤቱ ባዶ አይደለም። እኔ እኖርበታለሁ። ምን ዋጋ አለው? መቃብር ውስጥ ያለ ሰውና ብቻውን የሚኖር ሰው አንድ ናቸው። ሰው ያለ ቤት፣ ቤት ያለ ሰው ምንም ናቸው። ምንም። እንከፍ